አብዛኛው ሰው ስኬት የሚገኘው በጩኸት በሩጫና ሁልጊዜ ቢዚ በመሆን ውስጥ ይመስለዋል። ዓለማችንም ቢሆን ከግርግርና ከመንጋው መለየትን እንዲሁም በትዕግሥት መጠበቅን እንደ ድካም የምታይበት ደረጃ ላይ ደርሳለች። ብዙዎች ዕድል ሲመጣላቸው ልክ እንደ ትናንሽ ወፎች በጭፍን ክንፋቸውን ያማታሉ። ኃይላቸውን ያለ ዕቅድ ይጨርሳሉ። በመጨረሻም ገና ግባቸውን ሳያሳኩ በድካም ይወድቃሉ። ጥቂቶች ግን ከዚህ ግርግር ወጣ ብለው ሌላ የተለየ መንገድ ይመርጣሉ። በዝምታ መጥቆ መሄድን ያውቁበታል። ሁሉም ሰው በሮጠበት አቅጣጫ አይሮጡም። ይልቁንም ከፍ ብለው በመውጣት ሌሎች ያመለጣቸውን ዕድል በጥልቀት ያስተውላሉ። ከዚያም ፍጹም ትክክለኛ በሆነበት ቅጽበት አንድ ጊዜ ብቻ ተግብረው ግባቸውን ያሳካሉ። ይህ በእውቀትና በቁጥጥር የሚመራ የታላቅነት ጥበብ ነው። ዛሬ እዚህ የተገናኘነው እንዲሁ በየቀኑ የምናደርገውን እንቅስቃሴ ለመጨመር ሳይሆን ሩቅ ማየትን ለረጅም ጊዜ በትዕግሥት አነጣጥሮና አንድ ጊዜ ብቻ ሞክሮ ዓላማን ማሳካትን ለመማር ነው። ይህንንም ጥልቅ ትምህርት ጭልፊት ያ የሰማዩ ዝምተኛ አዳኝ እንዴት እንደሆነ ተፈጥሮ በሰጠችው ጥበብ ያሳየናል። ከሰው ሰራሽ ጫጫታ በላይ ከፍ ብላችሁ በትክክል የእናንተ የሆነውን ድርሻ በግርማ ሞገስ ለመረከብ ዝግጁ ከሆናችሁ እስከ መጨረሻው አብራችሁኝ ቆዩ። ምክንያቱም ዛሬ የምንማረው የጭልፊት አስተሳሰብ ለዓመታት ስታሳድዱት የነበረውን ሕልም በጥቂት እርምጃዎች ብቻ እንዴት መጨበጥ እንደምትችሉ ያሳያችኋል። በአረብ በረሃ ሰማይ ላይ በጣም ከፍ ብሎ የሚበር አንድ ጭልፊት ከ2 ኪሎ ሜትር በታች የምትገኝን እርግብ ያያል። በዚያ ርቀት አብዛኞቹ አዕዋፍት የእርግቧን መኖር እንኳን አያስተውሉም። ለጭልፊት ግን ይህ ይቻላል። የጭልፊት እይታ ከእኛ ከሰዎች እይታ በእጅጉ ይበልጣል። የሰው ልጅ ሊረዳው በማይችለው ፍጥነት የሚንቀሳቀስን ነገር ጭልፊት መከታተል ይችላል። ከዚያም ክንፎቹን አጥፎ ወደ ታች ይምዘገዘጋል። በማስፈራራት ወይም በቁጣ ሳይሆን ፍጹም በሆነ ቁጥጥር። በሰዓት ከ380 ኪሎ ሜትር በላይ በሆነ ፍጥነት ይበራል። ይህም በምድር ላይ ካሉ ፍጥረታት ሁሉ ፈጣኑ ፍጡር ያደርገዋል። ነገር ግን በዚያ ፍጥነትም ውስጥ ሆኖ አቅጣጫውን ያስተካክላል። ነፋሱን ይቃኛል። ትክክለኛውን ቅጽበት ያሰላል። እናም አንድ ጊዜ ያጠቃል። ትክክል የሆነ የማይደገምና የመጨረሻ ጉልበት የማይባክንበት ጥቃት። ይህ የጭልፊት የመጀመሪያው ስጦታ ነው። አንማችድ ክላሪቲ፣ ሌላው ማየት የማይችለውን ከሩቅ ማየት። በ1969 ዓ.ም አፖሎ 11 ወደ ጨረቃ ሊያርፍ ጥቂት ሰኮንዶች ብቻ ሲቀሩት ዓለምን ያስጨነቀ ትልቅ ቀውስ ተከሰተ። የመንኮራኩሩ ኮምፒውተር ከመጠን በላይ በዳታ በመጨናነቁ የማስጠንቀቂያ ደወል ያሰማ ነበር። የመቆጣጠሪያ ማዕከሉ በድንጋጤ ተሞላ። ብዙዎች ጉዞ ይቋረጥ የሚል የፍርሃት ድምፅ ማሰማት ጀመሩ። ነገር ግን የበረራ ዳይሬክተሩ ጂም ክራንስ ከግርግሩና ከጩኸቱ በላይ በዝምታ መጥቆ ወጣ። በዚያ ሰዓት ትርጉም የሌላቸውን የማስጠንቀቂያ ምልክቶች ወደ ጎን በመተው ትኩረቱን ዋናው ግብ ላይ ብቻ አደረገ። በቴክኒክ ባለሙያዎቹ ላይ እምነት በመጣል መንኮራኩሯ አሁንም የመሬት ስበትን መቋቋም እንደምትችል በፍጥነት አረጋገጠ። እናም በዚያ አስፈሪ ጩኸት መካከል ድምፁን ከፍ አድርጎ ታሪካዊ ትዕዛዝ አስተላለፈ። እንቀጥላለን፣ ጉዞውን አታቋርጡ፣ በኮምፒውተሩ ሳይሆን በዝግጅታችሁ እመኑ በማለት። በዚህም ምክንያት መንኮራኩሯና ጠፈርተኞቹ በሰላም ጨረቃ ላይ አረፉ። ምክንያቱም አንድ ሰው በግርግር ለመታወር ፈቃደኛ ባለመሆኑና በፍርሃት ከመመራት ይልቅ በእውቀት ላይ የተመሰረተ ድፍረት ስላሳየ። ስለዚህ እናንተም በሕይወታችሁ ሁሉም ነገር በፍጥነት ሲነጉድና ትኩረት የሚከፋፍሉ ነገሮች በዙሪያችሁ ሲጮሁ በማዕበል ውስጥ ሆናችሁ የተፋጠነና ግልብ ምላሽ አትስጡ። ጉዞዬን ላቁም ወይስ አቅጣጫዬን ልቀይር ብላችሁ አትደናገጡ። ይልቁንም ከግርግሩና ከጩኸቱ በላይ በዝምታ መጥቃችሁ ውጡ። ሩቅ ተመልከቱ። ከጫጫታው ባሻገር ያለውን ረቂቅ እውነት መርምሩ። ዛሬ እይታችሁን ከጋረደው ማንኛውም ትኩረት የሚከፋፍል ነገር በላይ ከፍ ማለት እንደ ጭልፊት ግልጽ በሆነ እይታ የመመልከትና በትክክለኛ ውሳኔ ላይ የመጽናት ታላቅ ብቃት በውስጣችሁ አለ። ማዕበሉ እንዲያሰጥማችሁ አትፍቀዱ። ይልቁንም ነፋሱን ተጠቅማችሁ ወደ ላቀ ከፍታ በመውጣት ተዘጋጁ። ጭልፊት በየቀኑ አያድንም። በጣም ከፍ ብሎ ይቆያል፣ ያደፍጣል፣ በትኩረት ይከታተላል። በአጠገቡ የሚበሩትን አዕዋፍት ሁሉ ማሳደድ ቢፈልግ ይችል ነበር፣ ነገር ግን አያደርጉም። ምክንያቱም እያንዳንዱ ዕድል ጉልበትን ለማውጣት የሚመጥን እንዳልሆነ ጠንቅቆ ያውቃል። ትክክለኛውን ቅጽበት ይጠብቃል፣ ከዚያም ሙሉ ኃይሉን ጥቅም ላይ ያውላል። ይህ ደግሞ የጭልፊት ሁለተኛው ስጦታው ነው፣ ዲሲፕሊንድ ፔሸንስ፣
ትክክለኛው አጋጣሚ እስኪመጣ ራስን የመግዛት ኃይል። በ15ኛው ክፍለ ዘመን ታላቁ ሰዓሊ ሊዮናርዶ ዳቪንቺ የመጨረሻው እራት ወይም ዘ ላስት ሰፐር የተሰኘውን ድንቅ ሥራውን እንዲስል ተመረጠ። አንዳንድ ጊዜ በግድግዳው ፊት ለፊት ለሰዓታት ምንም ሳይሰራ ቆሞ ይታይ ነበር። የገዳሙ መሪ ትዕግስት በማጣት ለምን ጊዜህን አትኩሮ በማየት ብቻ ታባክናለህ ሲል በቁጣ ጠየቀው። ዳቪንቺ ግን እንዲህ ሲል መለሰ፣ ምንም የማልሰራ ስመስል ከምስልበት ጊዜ ይልቅ በበለጠ ሁኔታ እየሰራሁ ነው። ዳቪንቺ በአእምሮ ውስጥ ፍጹም የሆነው ራዕይ እስኪመጣ በትዕግስት ይጠብቅ ነበር። እኛ ብዙ ጊዜ መቆየትን እንፈራለን። እንቅስቃሴ ብቻ እድገት ይመስለናል። ነገር ግን ጭልፊትና ዳቪንቺ የሚያስተምሩን አንድ ታላቅ እውነት አለ። ቁጥጥር የሌለው እንቅስቃሴ ብክነት ነው። ቁጥጥር ያለው መቆየት ግን ዝግጅት ነው። አሁኑኑ ግቡ ላይ ባለመድረሳችሁ የሚሰማችሁ የመዘግየት ፍርሃት ከእውነት የመነጨ ሳይሆን በዙሪያችሁ ካለው ግርግር የመነጨ ነው። አሁን ትርጉም በሌለው ሩጫ ኃይላችሁን ከምታባክኑ ያንን የማይመጥናችሁን ነገር ትታችሁ ሙሉ አቅማችሁን ተጠቅማችሁ ልታሳኩት ለሚገባው ታላቅ ህልማችሁ መዘጋጀት አለባችሁ። ሥራ ፈት መስላችሁ በምትታዩበት በዚያ የዝምታ ሰዓት በውስጣችሁ ትልቁ ራዕይ እየተቀረጸ እንደሆነ እመኑ። ከመባከን ይልቅ መብሰልን፣ ከመቸኮል ይልቅ መጠንቀቅን ምረጡ። ታላላቅ ሥራዎች በግርግር ሳይሆን በትዕግስትና በጽኑ ዝግጅት ውስጥ እንደሚወለዱ አትዘንጉ። የዛሬው ዝምታችሁ ሰዓት የሽንፈታችሁ ምልክት ሳይሆን ነገ በታላቅ ብቃት ለምታሳኩት ዓላማ የጥንካሬያችሁ መሠረት ነው። ጭልፊቱ ወደ ታች በሚምዘገዘግበት ቅጽበት አብዛኞቹን ፍጥረታት ሊገድል የሚችል ፍጥነት ላይ ይደርሳል። ከአካሉ ጥንካሬ በላይ ግን ለህልውናው ዋስትና የሚሆነው አንድ ምስጢር አለ። እሱም ፍጹም ቁጥጥር ወይም ኮንትሮል ነው። ለነፋሱ ግፊት እንዳይሸነፍ ክንፎቹን ከሰውነቱ ጋር አጣብቆ ይገጥማል። እያንዳንዱን ላባውን ሚሊሜትር በሚሊሜትር በማንቀሳቀስ አቅጣጫውን ይቆጣጠራል። ከሁሉ በላይ ደግሞ ሳንባው በግፊቱ እንዳይፈነዳና ከአየር ፍሰቱ ጋር በሚመጣጠን ሁኔታ ትንፋሹን ያስተካክላል። ይህ የጭልፊት ሦስተኛው ስጦታ ነው፣ ማስተሪ አንደር ፕሬሸር። ሁሉም ነገር አደጋ ላይ በወደቀበት ሰዓት ውጤታማ ሥራን መስራት። በ1988 የሲኦል ኦሎምፒክ ዝነኛው የውሃ ጠላቂ ግሬግ ሎጋኒስ በዝላይ ላይ እያለ ጭንቅላቱ ከመዝለያው ፕላትፎርም ጋር ተጋጨ። በከፍተኛ ሕመምና እየደማ ቢሆንም ከፍርሃቱና ከሕመሙ በላይ በመሆን ትንፋሹን አረጋግቶ የቀረውን ዝላይ በታላቅ ብቃት ፈጸመ። ውጤቱም የወርቅ ሜዳሊያ ሆነ። ጫናው ሲበረታና ውድቀት በጣም የቀረበ ሲመስል ያኔ ነው የጭልፊት አስተሳሰብ በግርማ ሞገስ የሚደምቀው። በሕይወታችሁ ሁኔታዎች ከአቅማችሁ በላይ ሲሆኑና ማዕበሉ ሲበረታ መደናገጥን ሳይሆን ትክክለኛነትን ምረጡ። ኃይልን ሳይሆን ቁጥጥርን ተለማመዱ። በዝግጅታችሁ ላይ ሙሉ እምነት ይኖራችሁ። ታላቅ ሥራ የሚሠራው በሰላም ጊዜ ብቻ አይደለም፣ ይልቁንም በከፍተኛ ማዕበል ውስጥ ሆናችሁ ምርጥ ብቃታችሁን ለማሳየት ስትወስኑ ነው። በማንኛውም ጫና ውስጥ የማይሰበር ጽናትና የማይናወጥ ቁጥጥር በውስጣችሁ እንዳለ እመኑ። በመጨረሻም ጭልፊት አንድ ጥልቅና ረቂቅ እውነት ያስተምረናል። እውነተኛ ኃይል ማለት ሁል ጊዜ በእንቅስቃሴ ላይ መሆን አይደለም። እውነተኛው ኃይል ያለው በትክክለኛው ቅጽበት ላይ ነው። ያለ እረፍት ክንፉን የሚያማታ ወፍ ዝቅ እንዳለ ይቀራል። በጣም ከፍ ብሎ የሚበር የሚጠብቅና አንድ ጊዜ ተወርውሮ ዓላማውን የሚጨብጥ ግን ሰማዩን ይገዛል። ታላቁ ቻይናዊ ፊሎሶፈር ላኦ ቲዙ መቼ መታገል እንዳለበትና መቼ መቆጠብ እንዳለበት የሚያውቅ ሰው ሁል ጊዜም ድል ይቀናዋል ይለናል። ጭልፊት ራሱን በጩኸት ወይም በግርግር አያረጋግጥም፣ በውጤት ያስተምራል እንጂ። ለማደን አንድ ንጹሕ ጥቃትና አንድ ፍጹም አደን ብቻ ይበቃዋል። እናንተም በሕይወታችሁ ብዙ በማውራት ወይም ሁል ጊዜ በሥራ በመጠመድ ብቻ የምትገነቡት ማንነት የለም። እውነተኛው ግርማ የሚመጣው በዝምታ ካቀዳችሁትና በትክክለኛው ሰዓት ካሳካችሁት ትልቅ ግብ ነው። ዛሬ ራሳችሁን በውጤታችሁ እንጂ በጩኸታችሁ አታረጋግጡ። አንድ ጠንካራ እርምጃ ከሺህ የግርግር ሩጫዎች በላይ ዋጋ እንዳለው እወቁ። ጭልፊት በማንኛውም ጩኸት ወይም በግርግር አያሸንፍም። የሚያሸንፈው በግልጽ በማየት በጥበብ በመጠበቅና በፍጹም ትክክለኛነት በማጥቃት ነው። አሁን የጭልፊት አስተሳሰብ በውስጣችሁ አለ። ከጩኸቱ በላይ ከፍ በሉ። ከሌሎች ይልቅ ሩቅ ተመልከቱ። በትክክል የእናንተ የሆነውን ነገር ጠብቁ። ያላችሁን ኃይል ሁሉ ተጠቅማችሁ አንድ ጊዜ ወስኑ። ቁጥጥር የሌለው ምኞት ያሰንፋል። ትክክለኛነት የታከለበት ምኞት ግን ያሸንፋል። ውድ ቤተሰቦቼ
የእናንተን ፍጹምና የታቀደ ምኞት የሚፈልገው ትክክለኛው ዕድል የትኛው? በኮሜንት አጋሩ። እንደ አንድ የጥንካሬ ቤተሰብ ይህንን መንገድ አብረን እንጓዝ። ይህ መልእክት ለሕይወታችሁ ትርጉም ከሰጠው ላይክ፣ ሼር እና ሰብስክራይብ በማድረግ የበረራችን አባል ሁኑ። አብራችሁን ስለበረራችሁ አመሰግናለሁ። ሩቅ ተመልከቱ፣ በጥበብ ጠብቁ፣ በትክክል ተግብሩ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ።